ሰላም ጤና ይስጥልን። እንዴት ናችሁ? አብዲ ቤት ነኝ። ዛሬ ላወራችሁ የመጣሁኝ አሁን ቪዲዮ እየቀዳሁ ያለሁት ከቀኑ 10 ሰዓት ተኩል ጀምሮ ነው። እዚህ ጋር ወደዚህ አካባቢ ፀሐይ አለ፣ እዚህ ጋር ደግሞ ጥላ ነው። 9 ሰዓት በኋላ ፀሐይ በረድ ካለ በኋላ ከብቶችን እንዲህ ከቤት ከበረት ውስጥ ማውጣት መልካም ነውና ከብቶችን እንደዚህ እያወጣችሁ ማዝናናት እንድተኙ ማድረግ። አሁን እነዚህ አሁን ራሳቸው ስተው በጣም እየተኙ እረፍት እየወሰዱ ነውና ስለዚህ እረፍትን በወሰዱ ቁጥር በተኙ ቁጥር ደግሞ ስጋቸው እየጨመረ ነው የሚሄደው። ምንም ያክል መኖ ብንሰጥ ከብቶቹ ጥሩ ሊሆኑ ይችላሉ፣ ግን ከመኖ በላይ ግን እረፍት ነው ወሳኙ። ማረፍ አለባቸው። እነዚህ አሁን እያረፉ የሚገኙ ናቸው። ይላችሁ እዛ ጋ ያለውም እዚህ ጋር ነው። መሬቱም ያው አመቺ ነው እንደምታዩት። ጠጠር ምንም የለበትም። ምናልባት ጠጠር ያለው ወደዚህ ሊሆን ይችላል እና በሬዎቹ እንዲህ መተኛት ይችላሉ። እረፍትን ባገኙ ቁጥር ነው የሚደልቡት። ምንድነው አሁን አንዳንድ ቦታ ላይ እኔ ያየሁት ምንድነው ቀኑ ሙሉ ፀሐይ ላይ የሚያውሉ ሰዎች አሉ። ቀኑ ሙሉ ፀሐይ ላይ ማዋል ማለት ከብቶቹን መረበሽ ማለት ነው። ከብቱ ደግሞ ከተረበሸ፣ ሰላሙ ከተነሳ፣ ምቾቱ የምትነሱ ከሆነ ስጋ የመጨመር አዝማሚያው በጣም ትንሽ ነው የሚሆነው። ስለዚህ ስጋ እንዲጨምሩ ከፈለጋችሁ በቂ ረፍት ማግኘት አለባቸው። በተለይ ወደ ውጪ ስታወጡ ደግሞ ወፎች አሉ ጭሪ የሚባሉ። አሁን እቺኛው ነው ይውላችሁ እዚህ አካባቢ አይታችኋል። ወደዚህ አካባቢ እና እዛ ጋር አድምታለች። በሽታ የማስተላለፍ አቅሟም ከፍተኛ ነው። ለምን ይሄኛው ከብት በኤፍኤምዲም ይሁን ብላክ ሌግም ይሁን ዋይኖት አንትራክስ ይሁን በዚህ በሽታ ከተያዙ በቀጥታ ወደዚህኛው ማስተላለፍ ይችላሉ ማለት ነው። በደም ንክኪ ማለት ነው። በደም ንክኪ ሊተላለፍ ይችላል። ስለሆነ እንደዚህ አይነትን ምናልባት ከብቶች ውጪ ሲተኙ እረኛ አብሮ መቆም አለበት። ወፎቹን መጠበቅ አለበት። ደም ስለሚመጡ ምቾት ስለሚነሱ ማድረግ አለበት። ሌላ ደግሞ ምንድነው ገመድ ስታስቡ የኛውን ገመድ አያችሁ። ይሄኛውን ገመድ ትንሽ ለቀቅ ማድረግ አለባችሁ። እነዚህን ገመዶች ማለት ነው። ይሄ ገመድ ሜትር ከ20 ነው መሆን ያለበት። ቤት ውስጥም ምናልባት ከብቶችን የምታደልቡ የወተት ላይ የምትሰሩ ሰዎች ሜትር ከ20 መሆን አለበት። ከከብቱ እንደዚህ ማለት ነው። ከከብቱ ቀንድ እስከ እስከ መታሰሪያው ቦታ ሜትር ከ20 መሆን አለበት። ይሄኛውም ሜትር ከ20 ይሆናል። ግን ምንድነው ከመሬት ወደ ላይ ከፍ አለ። እዚህ ጋር መሬት ላይ ችካል ነገር ቢመታ መልካም ነውና ስለዚህ አሁን የዚህኛውን እዩት። የዚህኛው ገመዱም አልተወጠረም። በሬውም ጠጋ ብሎ ነው የተኛው። ስለሆነ እንደዚህ ማድረግ ይቻላል። ስለሆነ ምቾት ምናልባት እናንተ በደንብ ያላሰባችሁበት ምቾት የሚነሱ ነገሮች መኖር ይችላሉ። ስለሆነ በደንብ እንደዚህ ማሰብ ይኖርባችኋል ብዬ አስባለሁ። እና ቀኑን ሙሉ እንዲህ ፀሐይ ላይ የምታውሉ ከሆነ በሬዎቹ እየተጎዱ ነው የሚሄዱት። ስለዚህ ቤቶችን ማስተካከል ይኖርባችኋል። እዚህ ጋር ደግሞ ያለው ለነሱ የተዘጋጀ መኖ ነው። መኖዎችን እዚህ ጋር ተዘጋጅቷል። አሁን ይሄ የማታ ለእራት የተዘጋጀ መኖ ነውና እዚህ ጋር በሬዎቹ የሚገቡበት ቤቱ ራሱ ሙሉ ለሙሉ በጣም ጸድቷል። በሁለቱም በኩል ማለት ነው። እዚህ ያው ሄድ ቱ ሄድ ነው የሚባለው። እዚህ ቤት ሄድ ቱ ሄድ ማለት በሬዎች በዚህ በኩል አሉ፣ ፕላስ ደግሞ በዚህ በኩልም አሉ። ስለሆነ የበሬዎቹ ጭንቅላት እርስ በርስ ይታያል። ስለሆነ ሰው እዚህ መሀል እየሄደ ማኔጅ ማድረግ፣ መኖ መስጠት፣ በሬዎችን መቆጣጠር ነገር ሁሉ ይችላል። ስለሆነ ምናልባት ቤተሰብ ስትሰሩ በዚህ ሁኔታ ማስራት ትችላላችሁ። ቴል ቱ ቴል ማለት ደግሞ የበሬዎቹ ሁለቱ ጭራ አንድ ላይ እንዲገናኝ ማድረግ ነውና ለምን ያኔ ደግሞ እዚህ ጋር መመገቢያ ይሆናል፣ በዚያ ጋር መመገቢያ እዛ አካባቢ ይሆናል ማለት ነው። ስለዚህ እዚህ መሀል ላይ ስትሄዱ ምን ይሆናል? ጭቃው እበታቸው መሬትን ሙሉ ለሙሉ እየረበሸ ስለሚሄድ የሚመረጠው ሄድ ቱ ሄድ ቢሆን ይመረጣል። እዚህ ጋር እነሱ መኖ እየተዘጋጀ ያለ ነው። ውሃ ንጹህ ውሃ አለላቸው እና ይሄ ለእራት ነው። እና በሬዎቹ አሁን ያሉት ውጪ ነው ያሉት። ቀጥታ ስገቡ እዚህ መኖን የሚያገኙት ይሆናል። ቀጥታው ልክ አንድ ሰዓት ሊሆን ስል ወደ ቤት ይመለሳሉ። በሬዎቹ ያሉት እዚህ ጋር ነው። በሬዎቹ እዚህ ጋር ስላሉ በቀጥታ ከገቡ እዚህ ጋር መኖን ያገኛሉ። ስለሆነ በዚህ ሰዓት እረፍት ነው፣ እረፍት ያስፈልጋል። ፀሐዩን በረድ ስለምን ዋናው ነገር የሚያስፈልጋቸው እዚህ ቤት ውስጥ ታፍኖ ከሚውሉ ጧት ልክ
4 ሰዓት ሲሆን ወደ ቤት ይመለሳሉ። እስከ 9 ሰዓት ምግባቸውን እዚሁ ይበላሉ። ከበሉ በኋላ ከ9 በኋላ ፀሐዩ በረድ ካለ በኋላ በቀጥታ ምንድነው የምናደርገው? ወደ ውጪ እናወጣቸዋለን ማለት ነው። ይሄ ፋርም እኔ የምከታተለው ፋርም ነው። በየሳምንቱ እየመጣው ያለውን ችግር ያለውን ፕሮግረስ የለውጦቹን ማይበት ቤት ስለሆነ ይሄኛው ስራ ከኔ ጋር መስራት ትችላላችሁ። በሳምንት 1 ቀን እንዲያይላችሁ በወር 4 ቀን እንዲሁም ደግሞ በሽታዎች ሲከሰቱ ተመላልሶ በማከም በሽታውን ማውጣት እስከሚቻል ደረጃ ምናልባት መስማማት አብረን መስራት እንችላለን። ስለሆነ ከባለሙያ ጋር ተጠጋግታችሁ ብትሰሩ ኪሳራም የለውም። ብዙ ቦታ እንደሰማሁት ፋርም ውስጥ በሬዎች ይሞታሉ፣ ታሞ ሐኪም ሳይደርስ ይሞታሉ። ስለሆነ እንዲህ ቋሚ ሐኪም ሲኖር በሽታዎችን ቶሎ የመድረስ ሁኔታ ይኖራል። በዚህ ሰዓት ደግሞ የበሬ ዋጋ በጣም ጨምሯል። ስለሆነ ምናልባት አንድ በሬን ከምታጡ ከባለሙያ ጋር እኔም ባልሆን አካባቢ ላይ ያለውን ባለሙያ መጠቀም ነው። ሸገር ሲቲ እና አዲስ አበባ ከሆነ እኔ አለው ላግዛችሁ እችላለሁ። ሌላ ቦታ ከሆናችሁ ደግሞ የምክር አገልግሎትን በቴሌግራም እኔ መጠየቅ ትችላላችሁ። ፕላስ ደግሞ አካባቢ ያለውን ሐኪም እንዲሁም ደግሞ የእንስሳት ጤና ክሊኒኮች አሉ። ስለሆነ እነዛ ክሊኒኮችን በመሄድ አንድ ሐኪምን በቋሚ መያዝ ትችላላችሁ። በቋሚ ከያዛችሁ አሁን ያልኳችሁ ችግሮች አይከሰቱም። የከብት መረጣ ላይ አትቸገሩም። መኖ እንዴት ነው የሚቀናበር ሙሉ ለሙሉ አትቸገሩም። ስለሆነ እነዚህ ነገሮችን ብታደርጉ መልካም ነው። ብቻችሁን ምናልባት ገንዘብ ብቻ አውጥታችሁ ስራውን ሰክሰስ ላትሆኑ ትችላላችሁ። ስለሆነ ከባለሙያ ጋር ስሩላችኋለሁ። እስካሁን ከእናንተ ጋር የቆየውኝ አብዲ ቤት ነኝ። መልካም የስራ ቀን ይሆንላችሁ። ቻው